ነባ ያለው ጆኒ ነው ማለት ነው። ኦ ፓንች ያደረገው ነው። ኤልቦ ያደረገው ነው። ሴቶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት። ንቃተሊና የኢቲኤፍሲ 02 እናቴ እኔ ተመርክካ እየጸለየች ነው ለኔ እያለቀሰች። Here we go ቪክቶሪ ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ይችላል? በዚህ ፋይት ንቃተ ጨዋታውን ወደ መሬት ቢወርድ እንግዲህ የተጠናኑ ነው የሚገኙት በአሁን ሰዓት ሁለቱም ኦፖነንቶች ወደፊት እየመጡ አይደለ የተጠናኑ ነው። አንዱ እስከሚይዝ እየተጠባበቁ ያሉ ይመስላል። ነገር ግን ቴጁንም በደንብ የተቆጣጠሩት ነው ያሉት። ከዚህ በፊት ስፓርም አድርገው ነው ያውቁ አይመስለኝም። እርስ በርስ ነው እርስ በርስ ማንዴት ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ንቃተ ያሳረፈበትና ትንሽ ያገኘ ይመስለኛል። እየሰጠው ነው። ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል እያሳረፈበት ነው ያለው። ንቃተሊና ቼንጅ እያደረገ ነው። ሁለቱም ክሊንች አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት እየተመታቱ ወደ ግራውንድ ሊወስዱ ይቻለ ነው። አዎ አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። ፌስን እያየው በጣም ልጅት ነው። በዚህ በአጭር ጊዜ እንግዲህ ኮች አሪፍ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተሊና ማለት ነው። ይሄንን ፖዚሽን አላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ የሆነ ዲፌንስ እያየን ነው ከሮቤ እንደዚህ ይህ ፋይት እንግዲህ በጣም ልባችንን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉባቸው ሮቤል ወደ ቴክዳውን ሹት አርጓል። ንቃተሊና ቴክዳውን አርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ላንድ የተደረጉበት ንቃተ ላይ አሁን ነገር ግን ሮቤልም አላረገም፣ ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ንቃተሊና ከባድ ኬጁን መያዝ አይችልም። ቴክዳውን አርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽኖች መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ። ተነሳ ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተሊና ለማድከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተሊና ደብል ሌግ ቴክዳውን አረገው። ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሪከቨር ለማድረግ ይሆኗል። ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላል። ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፑሪያን ያስታውሰናል። ተነስ እያለው ነው።
ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ አለው። ምን አይነት ፈርስት ራውንድ ነው? ምን አይነት ንቃተ ህሊና ከምን እንደተሰራ በት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? ሃይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመሩ ሃይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞሯል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ዚስ ፒውር የሆነ ፋይት ነው እያየን ነው። ሉክ አውት ፎር አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች ቁጥር እነዛ አፐርከቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርከቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ጉጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርከት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርከቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤንድ ፓውንድም መጠቀም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው። እንግዲህ መሬት ላይ ጥምዝ ምት እያሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ኤንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለን። የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል ማይችልበት ሁኔታ ከሆነ ንቃተ ህሊና የኢቴፍሲ 02 እስካሁን ጨዋታ አልተጠናቀቀም። ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አቴኒ ታይም ወይ ምናልባት በሌላኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ነው የተሰነዘሩ ያሉት። ኢፌክቲቭ እየሆኑ አይደለም። ሮቤል ጊቭ አፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቴፍሲ 02 አሸናፊ ሆኗል። ያን ያህል እንትን አለው ብዬ አላስብም። ያው ቦይካም ኤምኤምኤው ላይ የመጀመሪያው አይደለም። ፋይቶች ዱባይ ከሀገር ውጭ አድርጓል። ሰው ከሀገር ውጭ ቦይካ መጀመሪያው ራውንድ ጨዋታው ተጀመረ። ቦይካ እንግዲህ ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎ ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ
ጠጋ ብሎ ፓንች ለማሳረፍ እያጠና ይገኛል። ሎኪክ ሰንዝሮ ነበረ። ክሊንች እንግዲህ ለማድረግ ይዞታል ማውጣት ይችላል። ምን አይነት ቴክዳውን ነው? እንድሪስ ፈጠፈጠው። እንድሪስ ቦይካን ጥሎታል። ፖድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርምባር እያመቻቸ ነው ያለው። አርምባርም እጁም ረጅም ሆነ ይመቻል። ወይኔ እንድሪስ የመጣው ነው። ኤልቦ እንግዲህ ሪቦቹ ላይ እያሳረፈን የሚገኘው በአሁኑ ሰዓት አይ ቲንክ ለአርምባር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ጨዋታ በዚህ የሚጠናቀቅ ይመስላል። ባጭሩ ሊያልቅ ይችላል። እዲስ ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት አሪፍ ኒ ነው ያሳረፈው። ነገር ግን ግራውንድ ሎክ ቦይካ እየተከላከለ ነው ተኝቶ ኤልቦችን እያዘነበ ነው የሚገኘው። ካጋለጠ ቦይካ የመጨረሻው ራውንድ ዲፌንድ አድርጎ በጣም ከባድ ጨዋታ ነው። እንደዚህ ብዙ ምቶችን ሊቀበል ከሆነ ዳኛው ያስቆመ በክርን ማለት ነው ፊት ላይ ላለማረፍ ዳኛው እንድሪስ እዲስ ቦይካ እያሰበ ይመስላል። ቦይካ ለመነሳት እየታገለ ነው። ይህን ብናት ያስጨንቃል። ዳኛው ቼክ እያደረገ ነው። እንድሪስ እየመጣ ነው። ቦዲሻት እንግዲህ ሪብሱ ላይም ከነገራ ፊቱ ላይ እንድሪስ ስላሁን የወጣበት ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የእንድሪስ ደጋፊዎች እንድሪስ እየመታላችሁ ነው። ዳኛው አስነሳው፣ አሸነፈ። እንድሪስ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። ቦይካ መነሳት አልቻለም ከመሬት። በሚገርም ሁኔታ እንድሪስ አሸነፈ። እባካችሁ ስትሪም የምታረጉ አቁሙልን። Let the courage overflow, ashes to the sky, I'm a phoenix in flight. Every dark tunnel got an end with light. What's failure? A shadow I step through. What's failure? Lesson I adapt to. Running through the storm, head high, no flinch.
ሪንጉ መሀሉ ነው የተጠናኑ ነው የሚገኙት ሁለቱ ፋይተሮች። እንግዲህ የሴት የመጀመሪያ በኢቲኤፍሲ ፋይት ነው የሚሆነው። መክፈቻ ፋይታችን የሞይታይ ውድድር ነው። ሞይታይ ማለት ዘ አርት ኦፍ 8 ሊምስ ይባላል። ዲስታንስ ምንም ርቀት እየሰጠቻት አይደለችም የአምላክ። በአሁን ሰዓት ክሊንች ላይ ሆነው እንግዲህ ኒዎችን ያሳርፈበት ማዕዘን ላይ ዳኛው አላቋል። ክሊንች ላይ ብዙ የሚቆይ ከሆነ ተላቋል። አቤ ስለዚህ ፋይት ይህ ፋይት እንግዲህ አጀማመሩ ደስ ይላል። የሴቶች ፋይት እንደመሆኑ በመጀመሪያ ላይ ነው የሆነው፣ ሊበረታቱ ይገባል። ዛሃራ ርቀቷን ጠብቃ ለመጫወት እየሞከረች ነው። በተቃራኒ ግን የአብስራ ክሊንች ስለገበት እየሞከረች ነው። ወደ ሪንጋስ ደግሞ አሁን የክርምት ዛሃራ እንግዲህ በጣም አሪፍ ዱላዎች ማሳረፍ ትችላለች። መስቀለኛና ቀጥተኛ ምቶችን አሳርፋበት ነበር። አሁን ዳኛው አለያይቶ እንግዲህ መሀል ላይ አስጀምሯቸዋል ማለት ነው። በሞይታይ ህግ መሰረት ክሊንች ላይ የሚቆዩ ከሆነ አላቆ ማስጀመር የህጉ ግዴታ መካከል አንዱ ነው። ያው በጣም ዳሜጅ የተደራረጉ ካልሆነ ወይም ወደ መሬት የማይጥሏቸው ከሆነ ቶሎ ነው የሚያቆሙት። ዛራ ጥምዝ ታሳርፋባታለች። ስፒኒንግ ባክ ፊስት እንግዲህ ዛራ ሰንዝራ ነበረ፣ ነገር ግን አላሰረፈችባትም። አሁን እየተጠናኑ ነው። አሁን ሪንጉ መሀሉ ነው እየተጠናኑ ነው። እንግዲህ የሶስት ዙር 3 ደቂቃ ፋይት ነው የሚሆነው። አሁን ዙሩ እያለቀ ነው። ዛራ በጣም ካልኩሌትድ የሆኑ ፓንቾችን ነው እየሰነዘረች ያለችው። በአንጻሩ አብስራ ደግሞ በሚያያዙበት ሰዓት የምታሳርፋቸው የጉልበት ምቶች ጠንከር ያሉ ናቸው። ይህ ጨዋታ ዛራ ራቅ ብላ ብትጫወት የተሻለ ነጥብ ማስቆጠር ትችላለች። በተቃራኒ ደግሞ ያቢ አቅፋ ወደ ማዕዘን በመውሰድ የጉልበትና ቅርብ የሆኑ የቦክስ ምቶችን እያሳረፈች ትገኛለች። ጥሩ ላይ ነው። ዛራ በጣም ቴክኒካል ተጫዋች ነኝ፣ ነገር ግን ጨዋታዬን ታበላሻለች ብላ ነበር። የመጀመሪያው ዙር አልቋል። እንግዲህ በእናንተ አይን ተመልካቾቻችን ማን እየመራ ይመስላችኋል? አሁን ወደ ሁለተኛው ዙር እየሄድን ነው። እንግዲህ የአብስራ ዴቢዩቱን እንደሚሰራ ሰው አትመስልም። ከባድ ቻሌንጀር ነች ማለት ነው ለዛራ። እንደምታያቸው ናቸው ሁለቱም ኮርነራቸው ጋር ተቀምጠው ከኮርነራቸው ድጋፍ ተመልካቾቻችን እንግዲህ የኢቲኤፍሲ ናይት በደማቅ ሁኔታ በአባይ ቴሌቪዥን ወደ እናንተ መድረሱን እንደቀጠለ ነው። የመጀመሪያው ዙር ውድድር እንግዲህ በይፋ ተከፍቷል። እኛም እንግዲህ ያለውን እያንዳንዱን ዙር የተለያዩ ባልደረቦቼ አሉ ከሙያዊ አንጻር እያንዳንዱን ነገር ወደ እናንተ በደንብ በትንተና የምናቀርብላችሁ ነው የሚሆነው። ሴቶች ለመጀመሪያ ጊዜ ነው አይደለ በሴቶች በኢትዮጵያ የተደረገ ያለው። እንግዲህ ሴቶችን በስፖርቱ ዓለም የሚያበረታታ ድንቅ ስፖርት ነው። የመጀመሪያው ዙር ተጠናቋል። ከዚህ በኋላ ምን ትጠብቃለህ? እንግዲህ በጣም አጓጉ የሆነ ጨዋታ ነው። እንዳያችሁት ከሆነ ራቅ ብላ ብትጫወት ከሆነ ዛራ አሪፍ ሰክሰስ አላት። የአምላክ ደግሞ ጠጋ ብላ በምትጫወትበት ሰዓት በተለይ የዛት የጉልበት ምቶችን ታሳርፍበት ከሆነ አሪፍ ሰክሰስ ይኖራታል ብዬ አስባለሁ። ቀይ ማዕዘንን ወክላ የአምላክና ሰማያዊ ማዕዘንን ወክሎ ዛራ ትንሽ በጣም ኮምፒቲቲቭ ነው ሲታይ። ዳሜጅ ያደረገችው የአምላክ ትመስላለች፣ ነገር ግን ደግሞ ቴክኒካሊ አሪፍ ስትራይኮችን ደግሞ ዛራ ነው ስኮር ያደረገችው። ስለዚህ 50-50 ነኝ እኔ። ያቢ የመጀመሪያ ጨዋታ አይመስልም ማለት ኮንፊደንሷም ጥሩ ነች፣ ድንጋጤውም ጠፍቷል። ቅድም እንዳልከው ነው ቴክኒኳን ሙሉ ለሙሉ ለማበላሸት ነው ተጠግታ እየተጫወተች ያለችው። የአምላክ አሪፍ ጥምዝ ምት አሳርፋባት ነበር ዛራ። ከዛ በኋላ እንግዲህ ጥምጥም አድርጋ ነው የያዘቻት የአምላክና በአሁን ሰዓት ክሊንች ላይ ስለቆዩ ዳኛው አላቆ መሀል ሪንግ ላይ አስጀምሯቸዋል ማለት ነው። ከቀይ ማዕዘን ዛራ፣ ከሰማያዊ ማዕዘን ደግሞ የአምላክ የሁለተኛው ዙር ጨዋታ ላይ ነው አሁን ያለነው። የሶስት ዙር የ3 ደቂቃ ጨዋታ ነው። በዚህ ሞይታይ ላይ የሚፈቀዱ ነገሮች የክርን ምቶች፣ የጉልበት ምቶች፣ የእግር ምቶች፣ የቦክስ ምቶች። ስፒኒንግ ሚገርም ስፒኒንግ ባክፊስት ሚገርም እንግዲህ ስፒኒንግ ባክፊስት አሳርፋበታለች ዛራ። ነገር ግን አሁንም ድጋሚ ክሊንች አርጋ ነው ጉልበት ምቶችን ለማሳረፍ እየጣረች ያለችው የአብስራ። በጣም ቅርርብ የሞላበት ፋይት ነው። ምን ትላለህ ማቲዮን? ስራ አድቫንቴጇን ለማግኘት እየሞከረች ያለችው በክሊንቾች ላይ በምታሳርፈው ኤልቦና ኒዎች ነው። ግን ዛራ ትንሽ ዲስታንሷን ጠብቃ እያፈገፈገች የምትጫወት ከሆነ ትንሽ ነጥብ የምትይዝ ይመስለኛል። እንደምታዩት ነው እንግዲህ አሁን ኤክስቼንጅ እየተደራረጉ ነው። ሁለቱም ዊንድድ የሆኑ ይመስላሉ።
ቴክኒክሊ ለማስቆጠር እየተጠባበቁ ይገኛሉ። አሁን ሰዓት እንግዲህ የመጀመሪያው የምትጠብቀው ካውንተር ለማድረግ ሁለቱም ፋይተሮች ይጠባበቁ ነው የሚመስሉ። አይ አይመስልም፣ እየጠባበቁ ነው። የአብስራን የጠመዝ ምቱ የአሚን አምላክን የጠመዝ ምቱ ጥንቃቄ እንድትወስድ መልእክት ያስተላለፈ ይመስላል። ካልተሰነዘረ አልሰነዝርም እያለች ነው፣ ግን ሙሉ ለሙሉ ክሊንች እያቀፈቻት ነው ያለችው። በአሁን ሰዓት እንግዲህ ወደ ቀይ ማዕዘን አስለግፋት የጉልበት ምቶች እያሳረፈች ነው። ዳኛው በድጋሚ አላቋቸዋል ማለት ነው። እስካሁን እንግዲህ ሰክሰስ ሰጥቷታል። ስለዚህ በዚህ የሚቀጥል ከሆነ አንድ ዙር ብቻ ነው የሚቀረው። ምናልባት በዳኞች አይን ዳሜጅ ስለሆነ የመጀመሪያው ክራይቴሪያ ምናልባት ለሷም አሪፍ ነገር ሊሆን ይችላል። ዛሃራ ግን እየተንቀሳቀሰች መጫወት ይኖርባታል እና ደግሞ በአሁን ሰዓት የመጀመሪያ የምትጠብቀው ነው ካውንተር ለማድረግ የሞከረ ያሉት። ዛሃራ ስትሰነዝር ወደ መሀል ገብታ ነው ያብስራ ጨዋታውን። አሪፍ መስቀለኛ ምት ዛሃራ አሳርፋለች ማለት ነው። አኪሬት ዮች ነው ዛሃራ ያላት። በአሁን ሰዓት ክላሽ አድርገዋል። እንግዲህ ያብስራ የጉልበት ምቶችን በተደጋጋሚ ጉልበት ምቶች እየቀያየረ ነው። ያው በሁለቱም ይስሙን በሁለቱም ትጠራለች። የአምላክ ነጥብ እየቆጠረች ነው ዛሃራ። የመዘረር ፕሮባቢሊቲ ለዛሃራ ነው የምንሰጠው። ውጤቶቿ ካልኩሌትድ የሆኑ ናቸው። ሁለተኛው ዙር አልቋል። ሶስተኛውና የመጨረሻው ዙር እንግዲህ ቀጣይ የምናየው ይሆናል። ከቀይ ማዕዘን በአምላክ ከሰማያዊ ማዕዘን ዛሃራ ወደ ሶስተኛው ዙር። ይሄ ዙር ላይ ፊኒሽ ማናይ ከሆነ ኖካውት ማናይ ከሆነ ደግሞ ኖካውት ማናይ ከሆነ በነጥብ የሚያልቅ ይሆናል ይሄ ጨዋታ። ማቴዎ ምን ትለናለህ ስለዚህ ጨዋታ? እስካሁን ያለው ነገር ለማን ታደላለህ? በጣም ነጥብ ለመስጠት በጣም ኮምፕሊኬትድ የሆነ ጨዋታ ነው። ምክንያቱም እንደምታዩት በክሊንቹ ላይ የአብስራ የምታሳርፋቸው ምቶች ይቆጠራሉ፣ ፖይንት ይሰጠባቸዋል። ለማን መስጠት እንዳለባቸው እኔ ትንሽ ኮምፕሊኬትድ የሚሆን ይመስለኛል። ያው ዛራ ራቅ ባለ ዲስታንስ ፋይት ባደረገችበት መልኩ አስቆጠራለች። ግን የአብስራም ደግሞ ዲዩሪንግ ደ ክሊንች ብዙ አይነት ኤክስቼንጆች አሉ። ዳኞች ደግሞ ያንን ሪኮንሲደሬሽን ውስጥ ስለሚመጡት ነጥቡ ትንሽ ካያችሁት አንጻር ኮምፕሊኬትድ ነው። ከዳኞች የምንሰማው ይሆናል ማለት ነው። አብዩ እንዴት አየው? ያው እንዳልከው ነው፣ ቴክኒክሊ ነው ሊዳኝ የሚችለው። ዛራም ራቅ ብላ ሶስት ተከታታይ ስፔሊንግ ቴክኒክ ነው። ሶስተኛው ዙር ተጀምሯል። እስኪ ናቲ ሶስተኛው ዙር በአሁን ሰዓት ተጀምሯል ማለት ነው። ይሄኛው ዙር ላይ ፊኒሽ ማይኖር ከሆነ ኖካውት ማይኖር ከሆነ ወደ ዳኞች እጅ ነው እንግዲህ የዚህ ፋይት ውጤት የሚተላለፈው ማለት ነው። ሁለቱም እንግዲህ ትንሽ የመዳከም ነገር ይታይባቸዋል። እስኪ ሶስተኛው ዙር ተጀምሯል። ይጠባበቁ ነው። አንደኛቸው ከተሰነዘሩ በኋላ ካውንተር ወይም ደግሞ የመልስ ምት ለመስጠት ያሰቡ ይመስላል። ቀጥታ የእግር ምት ሰንዘራ ነበረ። ያብስራ እንግዲህ ወደፊት ስትመጣ ምንም ቴክኒካል የሆኑ ኒዎችን እየሰነዘረች ነው የምትገኘው። የሚገርም የክርን ምት ያሳረፋባታች። ነገር ግን ዳኛው በመሀል ገብቶ ጣልቃ እየገባ ባለ ሰዓት ስለሆነ አሁንም የሚገርም ስፒኒንግ ባክፊስ ሰንዘራ ነበር። ሙሉ ለሙሉ ባያርፍም በአሁን ሰዓት ክሊንች፣ አብዛኛው የዚህ ጨዋታ በክሊንች ውስጥ ነው እንግዲህ እያለፈ ያለው ማለት ነው። በክሊንች ውስጥ ኒ መሰንዘር ይኖርባታል። እንደ ላይክ እሷን ተመሳሳይ ፖዚሽን ውስጥ ነች። ኒ ለመሰንዘር የእግር ምቶች እያጠቃች ትገኛለች ዛሃራ እንግዲህ ራቅ ብላ በሬንጅ መጫወት የፈለገች ይመስላል። ነገር ግን የአምላክ ምንም እየፈቀደቻት አይደለም። ያንን ካውንተሩ ክሊንች ነው። ዛሬ የትኛውንም አይነት ሌኪክ ብትሰነዝር፣ ቦክስ ብትሰነዝር ክሊንች ውስጥ የሚገርም መስቀለኛ ምት ዛሃራ አሳርፋባታለች። ነገር ግን ወዲያውኑ ወደ ክሊንች የአብስራ ዛሃራን ይዛት እንግዲህ ወደ ካንቫስ ወድቀዋል ማለት ነው። መሬት ላይ ወድቀዋል። ዳኛ ወዲያው አስነሳው ማለት ነው። በሞይታይ ላይ ይሄ እንኳን ይዞ እንደመጣል ነው። ኖክዳውን 3 ጊዜ የሚቆጠር ከሆነ በአንድ ራውንድ ላይ ይቆማል። ፋይቱ አሸናፊ ተብሎ መሬት ላይ ላስቆጠረው ሰው ይሰጣል ማለት ነው። ይሄ ግን ይዞ መጣል ነው። በኪክ ወይንም ደግሞ በፓንች ኖክዳውን የሚደረግ ከሆነ ማለት ነው። ወዲያውኑ የማይነሱ ከሆነ መቆጠር ከተጀመረ በኋላ ሁለት ጀግና ሴቶች ሳናደንቅ ማለፍ የለብንም። እጅግ ውብ የቦክስና የሌግ ኤክስቼንጅ እያየን ነው። በጣም ቀጥተኛና መስቀለኛ ምቶች አብስራ አሳርፋባት ነበረ።
ክሊንች ነው ያለው። ኤቭሪ ክሊንች ውስጥ የአብስራ ሚት ሰነዝራለች። የአብስራ እንግዲህ የአምላክም የአብስራም እንግዲህ መጠሪያ ነው። በጣም በተደጋጋሚ ስፒኒንግ ባክ ፊስት እየሰነዘረች ይሄ ዙራም የምትመታው ነገር አለ። አሁን የክርን ምት ሞክራ ነበረ፣ ነገር ግን ወደ ማታታለች። ያላቋቸው አሁን ተጀምሯል። ማቴዎ ምን ትላለህ? ዘሪንግ በአሁኑ በዚህኛው ዙር ሁለት ጊዜ እንግዲህ ይዛት ልጥል ትችላለች የአብስራ። ሶስተኛው ዙር ተጠናቋል። ከዚህ በኋላ ውጤቱ ወደ ዳኞች ነው የሚሄደው። 30 በሶስተኛው ዙር ሬድ ኮርነር 30 ብሉ ኮርነር 29። ስለዚህ በድምር ውጤት ብሉ ኮርነር አሸናፊ። እናመሰግናለን። ሰማያዊ ማዕዘን ዛሃራ በዚህ ውድድር አሸናፊ ሆናለች። Congratulations to Zahara. እናመሰግናለን። ከልብ አድርገን እናመሰግናለን። መልካም ዕድል ተመኝተናል። ስካይ በቀይ ማዕዘን፣ ረዊቅ በሰማያዊ ማዕዘን። ማስተር ፑሮ ቴንክ ዩ። ማስተር ፑሮን አንድ ያመስግኑልኝ እባካችሁ። ማስተር ፑሮ ባለፈው ብቻውን መጥቶ ዳኝቶ ሄዷል። አሁን ደግሞ ተወዳዳሪ ይዞ መጥቷል። ኮች ቴዲና ኮች ዳኒ ሞራል ስጡልን። አመለሸጋዎቹ ሁለት ዳኞች፣ ሁለት አሰልጣኞች ቢኒ ማስተር ወርቅነህ መረኩን ለአንተና ለተወዳዳሪዎች ትተናል። እናመሰግናለን። This is the first fight, international Ethiopia versus South Sudan. ስካይ ኦኩኝ በጣም ቁመት አድቫንቴጅ አለው። አድቫንቴጅ ይታየኛል። አንድ ፊትር ነው በነገራችን ላይ 18 ፋይት አድርጎ 18ቱን ማሸነፍ ይቻለ ነው ስካይ ኦኩኝ። በሌኪክ ነው እንግዲህ ሁለቱ ጠንካራ ያሉ ኦልሞስት ሽንት የተገናኙበት ሌኪክ ነው የጀመረው። ረቢቅ ሚዩታይና ያለን ብለን እንጠብቃለን። ወርልድ ክላስ እግሩን ኢንቲሚዴት ለማድረግ የሞከረ ነው። እስካሁን እጅ አልሰነዘሩ፣ እግር ነው እስካሁን እየሰነዘሩ አውትሳይድ ሌኪክ በረቢቅ ድጋሚ አውትሳይድ ሌኪክ እግሩን ታርጌት አድርጎ የተጫወተ ያለ ይመስላል። ምንም እየተቀራረቡ አይደለም። ሁለቱም የእግር ጨዋታ እያደረጉ ሁለት ጊዜ ሞዝን ይቻለ ነው ስካይ ኦኩኝ ማለት ነው። ሪች አድቫንቴጅ አለው ስካይ። ረቢቅ በተለይ ሌኪኮችን ታርጌት አድርጎ ወደፊት መምጣት ነው የፈለገው። አይኖቹ ክሊንች ላይ ናቸው። አሁን ክሊንች ላይ እንግዲህ ኒና የጉልበትና የክርን ምቶችን ይፈቀዳሉ። ዳኛው አሪፍ የክርን ምት ረቢቅ ያሳርፎበታል። አሪፍ የክርን ምት አሳርፎበታል። ይዞት እንግዲህ ስካይ ኦኩኝ ሊጥለው ችሏል። ዳኛው አለያይቶ አስጀምሯቸዋል። ወዲያውኑ ነው የተነሳው ረቢቅ። ይሄ በጣም ኢንቴንስ የሆነ ፋይት ነው። የእግር ምቶችን እየሰነዘረ ነው ያለው። ብዙ ስትራይኮችን በማሳረፍ ረቢቅ ይበልጣል። አሁን ወደ ማዕዘን አስጠግቶ እንግዲህ
የእግር ምቶችን እያሳረፈ ነው የሚገኘው። የክርን ምትም ኤክስቼንጅ እያደረጉ ይገኛል። ስካይ ሰንዝሯል። እንዳልኳችሁ ረቢቅ ማሳካት ያልቻለውን ነው ስካይ ኦኩኝ ያሳካውና ናቲ እንግዲህ እንደምታየው ነው ካየው ሪች አድቫንቴጅ ስካይ ቢበልጠውም እንደዚህ አይነት ሌኪኮችን ለመሰንዘር ረቢቅ ሳኒ እየፈራ አይደለምና ምን ትላለህ? እንግዲህ እንደምታያቸው ነው ፋይት ስታይላቸውን ሃይ ሌኪኮችን እየሰነዘረ ነው። ለዚህ ፋይት ጌም ፕላን ይዞ እንደመጣ ነው ይሄ የሚያሳየው ማለት ነው። ምክንያቱም እኔ ፓንቾችን በብዛት የሚጠቀም ነበር የመሰለኝ፣ ነገር ግን እግሩን ማዳከም መሞከሩ በጣም አሪፍ ይመስለኛል እና ወደፊትም አግሬስ እያደረገ የተጫወተ ያለው ምን አይነት ጀግና ፋይተር ነው! አራት ወር አሰቃይቶናል። 4 ወር እኔና ጌች እንቅልፋተናል። ቀረው ሲል ሲመጣ የስ ክብሬን፣ አቅሜን፣ ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማን ነው? በጥንካሬው እናውቀዋለን። ሴዶ ሳሬም ፈርኒቸር ስፖንሰር በማድረግ ወደዚህ አምጥቶልናል። ከልብ እናመሰግናለን። Making his ETFC debut, coming in at 171 centimeters, weighing 85 kgs, with a reach of 183 cms, straight from his training in Thailand. Kamil Negash, also known as
ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. ቅድም እንዳየናቸው ኤሚቶች ነው የሚሆኑት። ጆኒ መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባም። ሴዶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባም። ኢትስ ኦብቪየስ ሴዶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴዶ መጨረሻ ነው። ጆኒና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛው አሁን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርምባር የሚሄደ ነው። ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩ። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉም ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ለኪሞራ ሰብሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክሳውን አደረገው። ከዛ በኋላ ሰብሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰብሚሽን ሴዶ ቨርሰስ ጆኒ ዊዝን 2 ሚኒትስ። ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር። ምክንያት ዱስ ማለት ነው። ምክንያት ዱስ ወደ ጀርቡ እያክ ብትብስብ ነበር።
የኢቲኤፍሲ ሁለት ምሽት ተጠናቋል። አሸናፊውን አውቀናል። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። by referee decision በዳኛ ውሳኔ የኢቲኤፍሲ 02 ሁለት ጊዜ አሸናፊ የአድዋ ፋይት ናይት አሸናፊ ጆኒ This is the title belt አዲሳ ሴዶ ጀግናችን ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን ሴዶን ስለደገፋችሁልን። ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። Where's my other belt? ዳኞች ወደዚህ ኑልን ሁላችሁ። ቀይ ሻንጣ ውስጥ ነው ያለው። ማት ብሌዘርስ ጁጂትሱ ተማሪዎች bring my other belt. Guys, I'm going to be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Sedo amdኛ የሆነ ማርኬተር ነው. And I have no doubt እናንተና ዋንዴ እንደሚያኮራችሁ። ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ነው ትሬን ያደረኩት. You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Matt Blazers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት. I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like in the ሀገረ ሰላም አየር እየመቱ ራሳቸውን የሚያደርጉ. I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም. 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው. I am ልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ። ብትጥለው ከጌራችን ለመትረፍ ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈፍ ሞክረዋል ብዙ ብትጥለው ከጌራችን ለመትረፍ ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈፍ አሎባይ መጥቶ ይሞክረኝ። ተው በቃ ለተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍግ ብዬ እኔ አልለሳለስ። ከመጣ አመጣለሁ ካመጣ አልምጣብህ። የወንድ ልጅ ልኩን ላስተምርህ። ፉከራ ብቻውን እስኪ ምን ይሰራል? እንኳን አንድ ጀግና ፈሪ ለቃሉ ይቆማል። እኔ ነኝ ጀግና ባዩ በጣም ያሳፍራል። ከሁሉ በላይ ጩኸቱ ጆሮ ያሳምማል። እጅግ አይቱቲሱ ከችዋር መቻላል። ለጥሳ በልቼ ላስተርፍ ነው ለራብ። በልግባ ከሪንጉ ግባ። የምን ቱስቱስ ነው የምን ወከባ። በስማ ደውሉን ስማ። ሳትዘጋጅ ደፍቼ ኋላ እንዳትታማ። ሞክረዋል ብዙ ብትጥለው ከጌራችን ለመጥለው ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈፍ አኩ ይመች ያው ሀያ ቢለ
አኩ ኢሜጅ የታለ? አንዴ ወደዚህ ዳኞች ኤምኤምኤ ከልብ አድርገን እናመሰግናለን። አኩ ኢሜጅ ፎቶ ውሰዱልን። ኤን ቲም ሴዶ የታለ? የኢቲኤፍሲ 02 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ስህተት እንግዲህ አልብሷል ማለት ነው። እነዛ ግራውንድ ፓውንዶች ግን ጠንከር እንዳሉ ከሮቤል ፊት መረዳት ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው አይመስለኝም። ኤምኤምኤ ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል እያረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው ሁለቱም እንግዲህ የአድዋ ፋይት ናይት ትንፋሽ ይሰድ ቆይ ገና አናውንስ ሲደረግ ቆይ ችግር የለውም ህክምና ላይ ነው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑሉን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ኤንድ ፓውንድ ማለት ነው። መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ተነስተዋል ሁለቱም ፋይተሮች። ሁለቱም እንግዲህ በጣም አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን እናቴ እኔ ተመርክካ እየጸለየች ነው ለእኔ እያለቀሰች። I win this from my mother. እማ እንኳን ደስ አለሽ፣ ጀግና ልጅ ነው የወለድሽው። ፋክ ማዘር ስለ እኔ እንዳታስቢ፣ ጠንካራ ልጅ ነው የወለድሽው፣ በራስ መተማመን ያለው ጀግና ልጅ። ምን አላችሁ አሁን? እንደውም ይበሉ እስኪ አንዴ። እስኪ እኔ የምለውን አብራችሁ በሉ እዚህ ጋር። አዩ ሬዲ? ማነው ከዚህ ውስጥ አደገኛ? እስኪ ይውጣና ይሞክረኛ። ሻላላላላላላላ ሻላላላላላላላ ለሚተልድስ በባለፈው ጨዋታ ማንም አላመነብኝም ነበረ። አንዱ አንተ ጠንካራ ነህ በውስጥ ጥንካሬ አለ ብሎ እኔን ያስቀረኝ፣ ይሄኛውን ማናችሁም ያልጠበቃችሁትን እድል የሰጠኝ ጌታቸው እወድሃለሁ። you are my brother። የአባቴ እግር ነው የሳምከው ወርደህ ወንድሜ። I love you. You gave me chance to prove myself. I love you brother.